በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀኑ ቅዱስ ገብርኤል ነው። በጠዋት ተነስቼ አዳፋ ልብሴን ለብሼ ወደ ቤተክርስቲያን አመራው። የዓመትም ስለነበር ቤተክርስቲያኑ ግቢ ሁሉ በሰው ሞልቷል። እኔም ግቢው በር ተሳልሜ ወደ ውስጥ ስገባ ሁሉም ነጭ ለብሰው አምሮባቸው ነው የቆሙት። እየተሳቀቅኩ እምቆምበት ደበቅ ያለ ቦታ ፈለግኩኝ፣ አላገኘሁም። ዝም ብዬ ከፊት ካለው ቦታ ላይ ልቆም ሳልፈው ሰው ብዙ ስለሆነ እየተገፋፋን ስንገባ ሊሰድቡኝ ሞከሩ። ልብሳችን አቆሸሹ እኮ አረ የሆነ ቦታ ያዢ እያሉ ሲናገሩኝ ወደ ጎን ስመለከት አንዲት ቦታ አየሁ። እኔም ቀጥታ ወደዛች አመራሁ። ከሷ እስክደርስ ሰዎች እኔን አንቋሸው ይመለከቱኝ ነበር። ሁሉም ሰው ሳይ የሚያዩኝ እኔን ነው። እየተወላዳደፍኩም ልደርስ ስል አንዲት ሴት ጋር ተጋጨሁ። እሷ ልብሴን ነካሽኝ ብላ በቁጣ መንፈስ ተናገረችኝ። ከጎን ያለችው ጓደኛዋም እንደኔ እንዳታቆሽሽብሽ ተጠንቀቂ ያለቻት። እኔም ቀስሜ ከመጠን በላይ ስብርብር አለ። መፈጠሬን ጠላሁ። ሰው እንዴት ሁሌም በመቆሸሽ ይኖራል እያልኩ ከቦታዋ እንደደረስኩ በርከክ በማለት ስቅስቅ ብዬ አለቀስኩ። ጌታዬን እንዲህ አልኩት፣ አምላኬ ሆይ እባክህ እኔ በሁሉ የቆሸሽኩ ነኝ፣ አጽዳኝ፣ ንጹህ ሆን ዘንድም እርዳኝ። ነገር ግን እንድታነጻኝ የምፈልገው ላዬን ሳይሆን ውስጤን ነው። ምክንያቱም ሰዎች የቆሸሸ ለበሽ ብለው እንዲህ ከተጸየፉኝ የውስጤንማ ቢያዩ ምን ያደርጉኝ ይሆን? በሰው ፊት እንዲህ ልብሴ ካሳፈረኝ ውስጤን ደግሞ ካንተ ፊት የሚቆም አይደለምን? ከላዩ እጥፍ የቆሸሸ ነው። አየህ የኔ መቆሸሽ በጣም የበዛ ነው። እባክህ ማረኝ። ከመጽሐፍ ቅዱስ ታሪክ እንኳን ማርያም መግደላዊት ብንጠቅስ ለጸጸት ቅርብ የሆነ ልብ ነበራት። በእንባዋ እያፈሰሰች እግርህን በሽቶ እያጠበች ተማጽናሃለች። አንተም የውስጧን ጸጸት አይተህ ይቅር ብለሃታል። እሷም ድጋሚ ወደ ኃጢአት አልተመለሰችም። በቀድሞው ኃጢአት ትጸጸት ነበር እንጂ። ከስቅለት እስከ ትንሣኤም የነበረችው በሌሊት እየገሰገሰች ከሐዋርያት ቀድማ ትንሣኤን አይታለች። እኔ ግን እንኳን የሚጸጸት ልብና የሚያነባ ዓይን የለኝም። እንኳን ከኃጢአት መሸሽ እና ሌት ደጅህን መምጣት ይቅርና በቀን አንዴ እንኳን ደጅህን መሳለም አቅቶኛል። የምሰራውን ኃጢአት ከመደጋገም በቀር መልካም ስራ እርቆኛል። ታዲያ እስከ መቼ ነው? እንዴትስ ነው ምጽናናው? እባክህ ጌታ ሆይ ልብ ስጠኝ፣ በምህረት ጎብኘኝ። በኋላም በፊትህ እንዲህ መቆሸሽ ልክ እንደ ዛሬው እንዳላፈር አደራ ብዬ ቀና ስል ከቤተ መቅደሱ አንድ ድምጽ ሰማሁ። እሱም እጠባኝ ቆሽሻለሁ፣ አምላኬ በድያለሁ እየተባለ ይዘመራል። እኔም ለእኔ የተዘመረ መሰለኝ። ማን የውስጤን አየ እያልኩኝ መዝሙሩንና ጸሎቴን መመሳሰሉ አስገረመኝ። አብሬ መዘመር ጀመርኩ። እንደጨረስኩም ድጋሚ ሰው ጋር ተነካክቼ እንዳይሰድብኝ በማለት ሁሉም እስኪወጣ ቁጭ ብዬ ቆየሁ። ስገባ ሲናገሩኝ የነበሩ ሰዎች ወደ እኔ እየጠቆሱ ቅድም ልብሳችን በዚህ ቆሻሻ እኮ ነው የነካችው፣ እቺ ሰነፍ ወጣት ናት፣ አጥባት ልብስም እስከ አዳፏ ከመምጣቷ እያሉ ይወጣሉ። እኔ ግን እንኳን የለኝ ይቅርና መጀመሪያ መንጻት ያለበት ውስጤን ራሱ ሳላነጻ ነው ቤተክርስቲያን የገባሁት። ልክ ናቸው። አዳፋ ሴት ነኝ። አዳፋ ሴት። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን።